ሰርፕራይዝ የዛሬ ቋጣሪዎች ነገ አበባዎች ተኙ አይነ ቀልቷል ተኙ ተጣጥማችሁ ተኙ ዶርጉ ባላንዶር ይውላችሁ ከተቻለ ለምቦይሙና ለአማድ የሆነ ነገር ይነገራቸው ከአፍሪካ ዋንጫ በቃ አትመለሱ እዛ ቁሩ ቤንች ላይ ቢሆኑት ቢመጡ ዶርጉ አጂስ ይቀርትልናል ከንሽ 3 ነጥብ በቃ ያራዳ ልጅ ምን አይነት ተጫዋች ነበር ዛሬ ዶርጉ ሰው ይከላከላል ያጠቃ የግብ ዕድል ፈጠ ያገባል ጎል የዚዳን ጎል አይታችኋታል ጎልዋ ያቺን ጎል አይታችኋታል ደገማት ዶርጉ ደገማት ማንቺው ዩናይትድ አንድ ለባዶ አሸነፈ ጋይስ ዩናይትድ አሸነፈ ጋይስ ዶርጉ ማክሰን አውልቀው ሮናልዶ መሆንን አውቀንባል እኔ ጋይስ ደስ ብሎኛል ጋይስ ዩናይትድ ጋይስ ዘንድሮ ቻምፒየንስ ሊግ መግባታችን ጋይስ ግልጽ እየሆነ ነው ቻምፒየንስ ሊግ እንገባለን ቶፕ 4 እንጨርሳለን ጋይስ ዩናይትድ ደጋፊዎች እንኳን ደስ ያላችሁ ቪዲዮ ላይክ ፌቨራይት ኮፒ ሊንክ ያረጋችሁ ፕላስ ሙሰመጫ እንዳይረሳ 15 ጊዜ ኮፒ ሊንክ ማድረግ እንዳይረሳ ማንቺ ይችላል ያላችሁ ኮሜንት ላይ ጻፉ ማንቸስተር ዩናይትድ በዘንድሮ ሲዝን ትልቁን ድል አስመዘገበ ብዬ ማምንበትን 3 ምክንያቶች ልንገራችሁ አንደኛ አሞሪም ሲስተሙን ቀየረ ፈርስት ሃፍ 4 ከኋላ የሚቀርሰው ተከላካይ አረገ ከፊት ለፊት እንዲቀያየሩ አረገ ዶርጉ ማብራት አበራ ፈርስት ሃፍ በቃ ሰከንድ ሃፍ ደግሞ ተቀያየረብኝ ማን ካሚሊዮን ነው የሆነብኝ ተቀያየረ ማን ከለር ፎርሜሽን ምናም ተቀያየረ ማን 6 ከኋላ ይሆናሉ ምናም ማይሆኑት ነገር አልነበረም ሰከንድ ሃፍ ሁለተኛ ተጫዋቾች ምን አይነት ፎርም ላይ ነው የሆኑት እንዴ ኡጋርቴ ስፖርቲንግ የሚያቀው ኡጋርቴ ከቻለለትኩ ምን ሆነው እንደሆነ በምን ምክንያት እንደሆነ ማወቅ ይከብዳል ግን ለዚህ ምሽት ሚገርም ተጫዋች ነው ሁሉም ማርቲኔዝ ብትል ኩኛ ብትል ዶርጉ ብትል ኡጋርቴ ብትል ካሴሚሮ ሲቀየረው ግራ ገብቶኝ ነበር ግን ስቲል እየተቀያየረ ነው ያረ ተቀያየሮ ደግሞ ተሳካለት ማለት ለሱ በጣም ትልቅ የአይምሮ ሽፍት ነው እስከዛሬ ድረስ ስካሞሪም ስለው ስካመር መስሎኝ ነበር ምንም ነገር ለመቀየር ፈቃደኛ ስላልሆነ አሁን ግን ልጅ ስለሆነ እንጂ ስካመር ስላልሆነ ብዙ ነገር ነው የሚከፍትለት ሶስተኛ ኩኛ ብቻውን ቲም ሆነ ሰከንድ ሃፍ በተለይ ኳሱን እድል ከሰጠኸኝ አስደግምብሃለሁ የጠነቀቅ ተጫወት ሚል መልእክት መቻል የሚችል ጌሙ እየሄደ በመጣ ቁጥር እኮ የበለጠ መስጋት ሳይሆን ሰከንድ ሃፍ ልክ ሰከንድ ሃፍ እንደተጀመረ አንድ አንግል ተገጣጩ ሴስኮ ማይሆን ሰው ነው ሴስኮ አንድ አንግል ገጨበት ሆል የሚገርም አንግል ገጨበት ከዛ በኋላ ግን ሶሊድ ኩኛ ብቻውን ክለብ አይደል ብቻውን ክለብ ነው ኩማ ሁልሽም ተከላካይ በተከላካይ ብቻ ኩኛ ከፊት ለፊት እንዲያቀብለው አንዱ ጮትለት ዘርክ ሲያስቀመጠለት አለቀ የአካዳሚ ተጫዋች ስንት ነገር ነው የቀየረው በዚህ ጨዋታ ብቻ ሞሪ እና ተሳካለት ለዚህ ሌላ ቪዲዮ ያስፈልጋል ሶስቱንም ነገር ነገ ማብራት ሲመጣ ሶስቱን ብቻ ለብቻ አንዳንድ ቪዲዮ ወጣቸዋል ነገ በዛኛው አካውንት ታች ሜንሽን በማድረገው አካውንት ሰራላችኋለሁ የዩናይትድ ሲዝን ሊቀየር ይችላል በመጀመሪያው ሐሳብ ብቻ ሁለተኛውና ሶስተኛው እንኳን ባይቀጥሉ በመጀመሪያው ሐሳብ ብቻ ዩናይትድ ሲዝኑ ዘንድሮ ይቀየራል ምን አለበሉ አሁን ማለት ነው ቀኑ ሙሉ ዶርጉና ኡጋርቴ ያሉበት ብሎ ሲል ነበር ዩናይትድ ደጋቢ ይመጣና ዶርጉሽ ቡሩንን አስረሳችሁ እኮ ይችላል ዶርጉ ይችላል ሲጀመርኛ እንኳን ማን ነው ይላል አሁን እየመጡ ተቃጥያለሁ ተቃጥያለሁ ረጅም ብያለሁ ለምን መሰከው ተቃጥያለሁ እኮ ገብርኤል ግን መሳቅ ግዴታ ነው ግን ያገባት ጎል አረ ምንድነው ማውራው ከስንት አንዴ ቢሸነፉ ቪዲዮ ራሱ ጠፋብኝ አረ የራሳችሁ ጉዳይ እንጂ አረ ትርፍዬ እኔ ነኝ እንዳትኝ ብቻ እኛ አሳዩን ያላችሁ ዶርጉን እንጂ ደርጉን ነው እንዴ አረ በስማም እናንተ ደርጎናችሁብን እኮ በቃ አረ በስማም እግዚአብሔርን ደርጉ ይችላል በቃ ይችላል ስለሚችል ነው እኔማ ጉዳችሁን ለማየት ነበር እስካሁን ቁጭ አልኩት ያለና ማድ ያለ ነቢሞ ያለ ብሮ ቁጭ ብዬ ጉዳችሁን ለማየት ነበር አሳክታችሁታል በቃ
ይህን ሁሉ ቲም እናንተ ላይ የሚቋጠረውን ጸጥ ነው ያስባለችሁት። በነገራችን ላይ እኔ አልቋጠርኩም በበኩሌ ስለ እናንተ እጅግ በጣም ደስ ብሎኛል። ምክንያቱም የምትጋፉኝ ነገር የለም። ገባችኋ? ብታሸንፉም ባታሸንፉም ለቼልሲ ለውጥ አያመጣም ነው። ግን ትርፍዬ በቃ ሳላደንቃችሁ አላልፍም። ግን ደጋፊዎቹ እንዳትንጫጩብንሽ። በፍጹም አይን አይደለም፣ በደንብ ተመልከተው። ከየትም ፍጩ ዱቄቱን አምጩ ነው የሚባለው። እንዲህ 3 ነጥብ ነው ዛሬ ያዩት። ይሄ ሰውዬ ማለት ነው 10 ጊዜ ቢሰጠው ደግሞ ማያገባውን ኳስ ነው። ምን አይነት ጎል ያገባው ዶርጉ በቃ የዩናይትድ ደጋፊ በቃ ማመን እስኪያቅታቸው ድረስ አንገታችንን እዚህ ጭነን ደግሞ ቅያሪዎቹ አሞሪ ምንድን ያደረግከው ዛሬ ማለት ነው። አሞሪ ማለት ነው ይዞት የገባው ፎርሜሽን ነው መሰለኝ በጣም ቆንጆ ነበረ። ፈርስት ሃፍ ሰከንድ ሃፍ ከቅያሪው በኋላ ነው ትንሽ ልብ ድካም ሲያዚዝ የነበረው እንጂ 4-2-3 መሰለኝ ካልተሳሳትኩኝ ይዞት የገባው ፎርሜሽን ናይስ ነው እኮ ግን በቃ ተኙ አሁን የሚወልህ ሻሼ ትቀላለች ብለህ ላይቭ ላይ ተሰብስበህ ስትቋጠር የነበርክ ፉቃቃ ነፍጫለው እያለውላ የሚቋጠርበትን ቲም ማታቅ ይኸው ጠመመበት። ምችት ይበለን ገብርኤልን። እናንተ ግን በጣም አረመኔ ቋጣሪዎች ናችሁ። አረመኔ አሁን እዚህ ቡድን ላይ ይቋጠራል። እኛ ግን ይመቸን ወገን መተናል። ግባ እናውጣው። ወያለው አልተኛም። ባይዘዌ አይላቭ ወያላውን እወደዋለሁ። አዳነ ይበን በ1 ሚሊዮን ዩሮ ነው ይሸጥክልኝ። በ1 ሚሊዮን ዩሮ በጣም ነው የወደድኩ። ወያላም በህይወቴ እወዳለሁ ብዬ አስቤ አላውቅም። አይላቭ ወያላውን ወደድኩት በህይወቴ። እንደ ዛሬ ጨዋታ ደስ ብሎኝ አያውቅም። እንደዚህ ነው መጫወት የምፈልገው። እየቀጠቀጥኩኝ 19ኙ ቲም እየቀጠቀጥኩኝ ስሸነፍ ነበረ። ተቀጥቅጬ ሰከንድ ሃፍ ነጥብ ይዤ መውጣት ነው የምፈልገው በሜዳዬ። ያንተን ጌታ የወያላን ጌታ በአዳን ሄቨን በዶርጉ በዳሎት ምን አይነት ተጫዋች ነው ቤንጃሚን ሼሽኮ? አረ ዩናይትዳውያን አንዴ ለሮበን አሞሪም፣ አንዴ ለታክቲሻኑ፣ አንዴ ከሚኬል አርቴታ ለሚበልጠው ለሮበን አሞሪም። ምን አይነት በረኛ ነው? ያ ሁሉ ኮርና ተመቶብን አልሳቀቅም። ያ ጨለማ ጊዜ አለፈ። በበረኛ የምሳቀቅበት ጊዜ አለፈ። ያ ጨለማ ዘመን አለፈ። ጠላቴ ሆይ አመለጥኩ። በበረኛ የምሳቀቅበት ዘመን ከዚህ በኋላ የለም። ግሎሪ ማን ዩናይትድ፣ ማንቸስተር ዩናይትድ እንደዚህ ሲሆን ደስ ይለኛል። መጠን ቶፕ 4 ሁለት የደከሙ ዩናይትዶች ተጫወቱና አንድ ሻል ያለው ዩናይትድ አሸነፈ። በቃ ምን አይነት ምሽት ማባከን የሆነ ጨዋታ እንደሆነ ማለት ነው። አሪፍ ውስጥ ይቀጠቀጥ ማየታችን ምናምን ግን ኒውካስትል ፈንጩብን። እንግዲህ ሳምንቱ ጥሩ ጀምሮላችኋል። ፈንጩብን። ወይኔ ነገ ቢኖርብን የዱላ ማአት ሲቲ በተለይ ሲመራ የዱላ ማአት ከመራ ማለት ነው። ኤኒዌይስ ደህና ደሩ፣ ይመቻችሁ። ሲጀመር ዩናይትድን አጠብቀው ካልጠበቀው እንደዚህ ያስደምማል። እኔ ከጨዋታው በፊት አቻም ከወጣ ይህን ጨዋታ ካሸነፈም ታምር ነው ብዬ ነበር። ታምር ነው። ኦልትራፎርድ ላይ አንዴ አይምራ ከመራ በቃ ሊያጋይ ነው ሊያጠፋ ነው ማለት ነው። ኦልትራፎርድ ላይ እየመራ ቆይቶ ከተሸነፈ በቃ ዘመናት አልፏል። በጣም ቆይቷል። እዚህ ሜዳ ላይ አምጥቶ መራ ማለት በቃ መጨረሻ ታውቋል ማለት ነውና ኒውካስትል ዛሬ ከነ ክሊንሺት ይርግባ ነው። ብሩኖ ሁላ ሜዳ ውስጥ ነው ያለው። እንደውም ካሁን በኋላ እንዳሳ ያለ ብሩኖ ለምን አትሞክሩትም? ባላንሱን የጠበቀ ምርጥ ስኳድ አይቻሉ። ዛሬ ወደ መጨረሻ አካባቢ ያው ስላፈገፈጋችሁ ነው ያ ሁሉ ሙከራ የተሞከራባችሁ ብዬ አስባለሁ እንጂ በቃ ባላንሱን የጠበቀ ስታጠቁላ ምርጥ ነበር። ግን ያ ብሩኖ ሁሌ ያው ክሬቲቭ ነው እሱ ምንም የሚካር ነገር የለም። ቀልዴ ነው። ግን ያለ ብሩኖ የሚገርመውን ስኳድ አይተናል ዛሬ። ትችላላችሁ ማለት ይቻላል። ያለ ብሩኖ መጫወት ይቻላል። አሪፍ ወይሳችሁ እግዚአብሔር ይመስገን። ፒስ አውት። ይሄ ነው የኔ ክለብ። እሺ ታጥነተኛ አንድ ድምፅ እንዳልሰማ ስታሽቃብጥ ምናምን እንዳለ ምድረ ወያላ ማለት ይሄ ነው የኔ ክለብ። በባጁ ብቻ አሸንፎ ይወጣል። ሰው የለውም። እንደዚህ ነው ማንቸስተር ዩናይትድ ዛሬ ሲለጠለጥ ሌው ምናምን እሱን እድል አልሰጠም ነው። ተኛ ታጥነ ማለት አንድ ወያላ ድምፅ የሚባል እንዳልሰማ፣ ድምፅ ስታደንቀኙላ እንዳልሰማ ማለት ድምፅ የሚባል እንዳልሰማ። ማንቸስተር ዩናይትድ ኒውካስትልን ያለ 10 ተጫዋች ምናምን ዳሜጅ አድርጎ አሸንፎት ወጥቷል ማለት። ስለ ጨዋታው በቀጣይ ቪዲዮ መለስበታለሁ። አንድ ወያላ ግን ድምፅ ሲያሰማ እንዳልሰማ ማለት ነው። እየመዘዝጉ ቪዲዮ ነው የምሰራበት። ታጥነ ተኛ። ይሄ ነው ማንቺ ግሎሪ ማን ዩናይትድ
በጣም 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 ነው የምንችለው ጋይስ። በጣም ምድረ ወያላ ጸጥ ብለተኛው ምንም አይነት ኮሽታ አልፈልግም። ሙቤሙ የለም፣ አማድ የለም፣ ብሩኖ ተጎርቷል የለም፣ እንትና ዴሊክት የለም ምናምን ብለህ ቁጭ ብለህ እየጠበክ ነበር ሙድ ለመያዝ። ኧረ ኒውካስል እናንተ እንደማይሆን ነው ያደርግናቸው እግዚአብሔርን። እነ ሙቤሙ እና አማድ እነ ብሩኖ እንደውም እንዳትመጡ አንፈልግም። የሆነ ቲም ነው ያዩት በኩሌ የሆነ ቡድን አላያችሁም ወይስ? ከነ ጉድለቱ ቢሆንም የሆነ ቡድን ተመልክተናል። ዶርጉ ፈርስታፍ ከነ ጉድለቱም ቢሆን ኑኖ ሜንዴሽን ሆኖ ነው ያመሸው። እኔ ተመችቶኛል። ለማንኛውም እኔ ከዚህ ቡድን እንደዚህ አልጠበቅኩም ነበረ እና ግን በቃ ቡድን ተመልክቻለሁ። በቃ እንደ ቲም ጥሩ የሚንቀሳቀስ ማለት ነው። ከነ ጉድለቱም ቢሆን ተመችቶኛል። ካሜሩንም ኮት ዲቫርም ይቅናችሁ። በደንብ እስከ መጨረሻው ሂዱ። አንፈልጋችሁም። ግባና አውጣው ምድረ ወያላ ግባና አውጣው። ወይ አለመታወቅ አላወቃችሁንም። አማድ የለም፣ ብሩኖ የለም፣ ብሩኖ ተጎድቷል። በብሩኖ ጉዳት መሳለቅ ሳያንሳችሁ ጭራሽ ይሸነፋል ብላችሁ ቁጭ ብላችሁ ትቋጥራላችሁ። የምር ትችላላችሁ። ማንቹሪያን ጎረቤቶቼ፣ ኧረ በስመ አብ ማንም ያልጠበቀውን አስደመመን። በቃ አትጠብቁት ዩናይትድን። ኧረ ዩናይትድ እኮ እንደው ሳትጠብቁት የሚያስደምም ቡድን። በቃ ለምን ትጠብቁታላችሁ? በቃ በሚያስፈልገው ሰዓት እኮ ዋንጫ ማን ነው ነጥብ ስለማያነሳ ነው እንጂ እግዚአብሔርን። ኧረ በስመ አብ አንዴ ለዩናይትድ እኔ አሁን በእርግጠኝነት ይህንን ጨዋታ ዛሬ እንዳይገረፍ ነው እንጂ የፈራውለት እንደሚሸነፍ እርግጠኛ ነበር። ግን ማን ፖፕ አረገ? ዶርጉ በሁሉም በዩናይትድ ፋን የማይወደደው በእርግጠኝነት የትኛውም የዩናይትድ ደጋፊ እስከዛሬ ዶርጉ በነበረው ፐርፎርማንስ ይወደዋል ብዬ አላስብም። ታዲያ ማን እንዲያሸንፉ ረዳቸው? ዶርጉ 29 ነጥብ ይዘው እንግዲህ አምስተኛ ላይ ተቀምጠዋል። ማንቸስተር ዩናይትድ ከአርሰናል በ10 ነጥብ ነው ልዩነታቸው። ይመቻቸው። ቀጣይ ከኔ ጋር ነሽ መሰለኝ። አይ ቀጣይ ሳይሆን ከአንድ ጌም በኋላ ቀጣይ ከማን ጋር እንደሆንሽ አላቅልሽ። ይመችሽ። ለማንኛውም እኔ ከኔ ጋር ስትጮሺ ካልሆነ በስተቀር ሁሌ ላንቺ ነኝ። የምር እኔ ማንቺ ላይ ቋጥሬ አላቅም። የምር ንቆ ገብቶ ኒውካስትል ዋጋ ከፈለ። ተጋጣሚህን መናቅ የለብህም። የፕሪሚየር ሊግ ነው። ማንም ይሁን ተጋጣሚ ማንቸስተር ዩናይትድም ይሁን በቃ መናቅ የለብህም። በቃ ፕሪሚየር ሊጉ አይገመትም። በቃ ከባድ ነው። ንቀት ዋጋ አስከፈላቸው። በስማ አሁን ሳምንቱ እንዳለ ሊረበሽ ነው። ተጋጣሚህን መናቅ የለብህም። ዩናይትድም ቢሆን ዶርጉ ይሄኛው ዶርጉ ሌላ ዶርጉ ነው። ይሄኛው ዶርጉ ሌላ ዶርጉ ነው። በሯ ላይ ናት መሰል ማንቼ ቀን ወጣላት። ቤቲም ክለብ ሆና እምቢ ስትላየናት። እሺ እድላይ ዲፍሲ ኒውካስትል ዛሬ ለጥፎሽ ነበረ። እሱን ያወጣሽ ያው የተፈጥሮ ነገር ስለሆነ ቦራንዴ ግድ ነው ማሸነፍሽ በሚል ነው እንጂ ዛሬ ኒውካስትል ለጥፎሽ ሸኝቶሽ ነበረ። ግን ያው ይሁን ትርፌ for the first time እስከ 7 ሰዓት ድረስ አስቆይታል። አሸንፋ ተንግታል። ደዛሬ ደም እንትን ከፈርስት ሃቭ ኤፍሲ ምናምን ልል ማለት ነው እድላይ ኤፍሲ ነው። ኢንዌይስ ደናለ ዛሬ ቀን ስለወጣላችሁ በደንብ ኮካምና እየጠጣችሁ ሰለብሬት አድርጉት። ለዚህ ነው ህይወትን ማላምናት። የጠበቅኩት ሳይሆን ያልጠበቅኩት ሆነ፣ የገመትኩት ሳይሆን ያልገመትኩት ሆነ። አሁን ማን ያምናል ዩናይትድ ኒውካስትልን አሸነፈ ቢባል? አመናችሁም አላመናችሁም ማንቸስተር ዩናይትድ ኒውካስትል ዩናይትድን አሸንፏል። ከጨዋታው በፊት የሰራሁትን ቪዲዮ አሁን ማጥፋት አለብኝ። ሜመሮች እጅ ሳይገባ ቪዲዮን ማጥፋት አለብኝ። ይመቻችሁ፣ ቶሎ ላጥፋው። እርፌ ዘንድሮ አለቅም ብላለች። ተጣብቆም አይለቅቅ ሆናብናለች። አረ በቃ ተይኝ እንዴ! እንመራለን፣ ይመራሉ። እነሱ ከላይ እኛ ከታች፣ እኛ ከታች እነሱ ከላይ፣ እነሱ ከላይ እኛ ከታች። አረ የፍቺ ጠበቆች ምናምን ነገር ገላግሉን። ይሄን ነገር በፍቺ ይጠናቀቅ። ማንኪያችን ምናምን በቃ ተከፋፍለን እንሂድ። እንዴ ዘንድሮ እኮ ሊቨርፑል የሚጫወተው ከተርፌ ለማምለጥ ሆኗል። እየተከተሉ አለቅ ብለውናል። በቃ ነገ ካሸነፈን ደግሞ ከላይ እንወጣለን። እነሱ ከታች እኛ ከላይ፣ እኛ ከላይ እነሱ ከታች። ይሄ ነገር አልጣመኝም። የእናንተ ጥላ ምናምን አጥቶብናል። ቲማችን ላይ እዚህ ጋር እንፋታ። ፍቺም በቃ እንዴ አይነፋም እንዴ 3 ነጥብ እንትን አለባቸው ስንል ዛሬ አሸነፈው ከላያችን ሆኗል። ነገ ካሸነፈን ደግሞ እነሱ ከታች ይሆናሉ። ምን ይሉታል ይሄንን ጉድ እንዴ? ዘንድሮ ምንድነው የመጣብን? ከማንም ሚድ ቴብል ጋር ተያይዘን
እኔ ምን የመሰልኩ እንቅልፋም ሰውዬ ጀመው እኔ መሰልኩ እንቅልፋም ሰውዬ እንቅልፌን ትቼ ዛሬ ትርፌ ላይ ሁሌ ታስደስተኛለች እኮ ዛሬም ደስታዋን ታቋድሰኛለች ብዬ ኳሱን ቆጭ ብዬ አይቼ ወፍ የለም ጀመው ወፍ የለም ግግም እናንተ ምን ሆነ ተርፌን ነው እንዴ ዛሬ ሜዳ ውስጥ ያየነው አይደለም እኮ እንደው ምን ይሰሩላችኋል ብሩኖ ምን ይሰራላችኋል እናንተ ቡቡ ምን ይሰራላችኋል ማን ነው የሚሉትስ ምን ይሰራላችኋል እንዴ በቃ እነዚህ ምርጥ ናቸው ማን ዶርጉ ግን ስታሳቡ እንዳለ 5-6 ተጫዋቾች ስለሄዱብን በዛ እንዳትሉ ኖሮ ምንም አልፈጠሩም እነዚህ ይሻላሉ እነዚህ እያሸነፉ እኮ ነው እንዴ እነዛ ኖሮ እኮ ሰከንድ አፍ ትለጠፉ ነበር እነዛ ግን እነዛ ሳይኖር ይሄው እነዚህ አሸነፉላችሁ ለዶርጓ አጨብጭቡ ለኩኛ አጨብጭቡ አረ ዛሬ ለቡድኑ ማጨብጭቡ ትችላላችሁ በተለይ ደግሞ ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነው ጀሞ በጣም ጥሩ ነው በቃ ምን አይነት ጨዋታ እንዳየን ጀሞ ለማንኛውም ትርፌ እንቅልፌን እንግዲህ ዛሬ ቁማር በላች ይሁን ምንም አይደለም ያርግላችሁ አይ እንቅልፌ እንደ ጎረቤቴ የምር አኮራሽኝ እንዲህ ነው እንጂ ለማንኛውም ማንቸስተር የሚል ስም ይዘህ እንዲህ ነው ማኩራት ያለብህ እና ማንንም ሳይጠብቅሽ አንቺ እኮ ይሄ ነው በቃ ይሄ የሰር አሌክስ ፈርጉሰን ታክስ ምናምን የሚባለው ዝውውር ላይ ብቻ አይደለም አንዳንዴ ማንንም ሳይጠብቀው ዩናይትድ ያሸንፋልና ዛሬ ኒውካስትልን አስተናግዳ ያሸንፋል ሁሉም ሰው ይሸንፋል ብሎ እርግጠኛ ሆኖ ነበር የዩናይትድ ደጋፊ ተጨመረ እርግጠኛ ነኝ ተጫዋቾቹም እንደዛ እርግጠኛ ሆኖ ነበር ኤኒዌይ ያሸንፋል ለማንኛውም ኮንግራ እንኳን ደስ አላችሁ ጎረቤቴ ይመችሽ እንደዚህ ቢያንስ አንዳንዴ ተንፍሽ እንጂ ሁሌማ ተሳቀቅሽ እንዴት ትችዋለሽ እና በቦክሲንግ ዴይ በቦክስ ትዘረያለሽ ብዬ ነበር አንቺ ግን በቦክስ ነው የዘረርሽው ይመችሽ ኮንግራ ለማንኛውም ራሽ በጁማው ሻሼ እንደዚህ አይነት ቀልድ ከመቼ ጀምሮ ነው የጀመርሽው 7 ሰዓት ድረስ ዶርጉ ረባ አለ ኒውካስትል ግን በጭባጭ አንኩት ሆነ ቲም በእናታችሁ ታውና መስጠለው አንተ እኔ በቃ ስኳቻ እንኳን ከባድ ነው ሻሼ ግን ስፔሻሊ ፈርስት ሃፍ በቃ ያበደ ማለት ነው የምር ብቻ እኔ መልካሙን ሁሉ አንመኝላችሁ ይሄኛውን ኢንፎርሜሽን ደግሙት አልፈልግም ያ ልጅ አራት ጨዋታ ቀረው ማነው ሊቆረጣ ጸጉሩ